ሰላም ሰላም ውድ ቤተሰቦቼ ዛሬ ደግሞ በአዲስ ነገር መጥቻለሁ። አዲሱ የደሞዝ አሰራር በሱ መጥተናል። ዛሬ እሱን እንመለከታለን። ይሄ የምታዩት እንግዲህ እንዳለ አንድ የደሞዝ አሰራር የሚያደርገው ከመስከረም አካባቢ ጀምሮ የጸደቀው ነው ማለት ነው። ስለዚህ በዚህ መልኩ ነው ከዚህ ደሞዛችሁ መስራት ያለባችሁ ማለት ነው። ይሄ እስከ 2000 ጀምሮ የሚከፈላችሁ ሰዎች ከግብር ነፃ ነው። ከ2001 ጀምሮ ግን የሚከፈላቸው ሰዎች ግብርና ታክስ ይቆርጥባቸዋል ማለት ነው። ቀጣዩን ስንመለከት እንግዲህ የአንድን ሰው ደሞዝ አሰራርን አይተን የእናንተ ደግሞ እንዴት ነው የሚለውን በዚህ መንገድ እያያችሁ ትሰሩታላችሁ ማለት ነው። የመጀመሪያው ሰለሞን አበራ የሚባል ሰው ያልተጣራ ደሞዙ በ12,000 ብር ቢቀጠርና ምን ያክል ግብሩ ይሆናል እጁ ላይስ የሚደርሰው ምን ያክል ነው ጡረታስ ምን ያክል ይከፍላል የሚለውን እንመለከታለን ማለት ነው። እሺ የመጀመሪያው ያልተጣራ 12,000 ብር ተከፈለው። እዚህ ጋር እንግዲህ እንደምትመለከቱት 12,000 ብር ነው የተቀጠረው። ሌላው ኢንካም ታክስ ደግሞ ወይም ደግሞ የመንግስት ግብር ወርሃዊ የሚቆረጥበትን ለምሳሌ ቅድም እንዳየነው 12,000 ብር ከሆነ 12,000 ብር እዚህ የሚገኘው ከ10,000 እስከ 14,000 ብር በሚለው እና ፐርሰንቱ 30% ነው። ዲዳክት የሚቀንሰው ደግሞ 350 ብር ነው። ስለዚህ 30% እናበዛዋለን 12,000 በ30% ሲባዛ የቱ ይመጣል መሰላችሁ? 3,600 ይመጣል። 1,350 ከ3,650 1,350 ስንቀንስ ደግሞ 2,250 ብር ይመጣል ማለት ነው። ስለዚህ ይሄ ምንድነው? ኢንካም ታክስ ኢንካም ይሆናል ማለት ነው። ቀጣይ ደግሞ የምንመለከተው በጡረታስ እንዴት ይሆናል? ዋናው ጡረታ ነው። ስለዚህ በነገራችን ላይ ጡረታ የሚባለው ኮመን ነው 7% ብቻ ነው። ምንም ያክል ቢከፈላችሁ 7% ነው ከደሞዛችሁ የሚቆረጠው እዚህ ጋር እንደምትመለከቱት እናም ህጉ ነው በቃ ምንም ሺህ ብር ቢከፈላችሁ 10 ብር ቢከፈላችሁ 7% ነው የሚሆነው። ስለዛ ዋናውን በተቀጠረበት ደሞዝ ሲባዛ በ12% ስናደርገው በ7% ስናደርገው 12,000 ሲባዛ በ7% 840 ብር ይመጣል ማለት ነው። ስለዚህ በየወሩ ጡረታ የሚቆጠበው ወይም የሚያስቀምጠው ኦሬዲ ጡረታ ቁጠባ ነው። ከ60 አመት በላይ ሲሆነን ምን የምናደርገው ነው አውጥተን ያው እንደ ክፍያ በየወሩ የምንጠቀምበት ነው ማለት ነው። 840 ብር ይሆናል ስለዚህ ይሄ ጡረታችን ነው ማለት ነው። ኔክስት ላይ ደግሞ ዲዳክሽን ነው። ማለት ምን ያክል ነው? እነዚህን ካየን ያው ሌሎችም ለምሳሌ ተማሪ የሆነ ኮስት ሼሪንግ ፐርሰንት ይኖረዋል የሚቀነስ ብድር የተበደረ ሰው ካለ ክሬዲት የሚቀነስበት አለ እና የተለያየ የሚቀናነስበት ሰውም ካለ ይቀነሳል እሱን ይቀናነሳል። እነሱ በሙሉ የሚቀንሱትን በሙሉ ከደሞዙ የሚነሱትን በሙሉ ዲዳክሽን ብለን እንጠራቸውና እንደማምራቸዋለን ማለት ነው። ሙሉ ለምሳሌ እዚህ ጋር ዲዳክት የሚደረግ ሁለት ነገር ሰርተናል እና ይሄ ሁለት ነገር የመጀመሪያው ኢንካም ታክስ ነው። እዚህ ጋር እንደምንመለከተው ማለት ነው። ሁለተኛው ደግሞ ፔንሽን ነው። አንደኛው ግብር ነው። ይሄኛው ደግሞ ጡረታ ነው። ስለዚህ ግብራችን ስንት ነበር የመጣልን እንመልከተው ወደኋላ 2,250 ስለዚህ በየወሩ ለመንግስት የምንከፍለው ግብር 2,250 ተቆርጦ ለመንግስት ገቢ ይደረጋል ማለት ነው። 840 ብር ደግሞ ጡረታችን ላይ ይጨመርልናል ወይም ደግሞ ገቢ ይደረግልናል ማለት ነው። ስለዚህ ሁለቱን ስንት ይመጣሉ? 3,090 ብር ይመጣል ማለት ነው። ስለዚህ አንድ ላይ ከ12,000 ብራችን በሙሉ ጡረታና ግብር ተቆጥሮ የሚመጣው 3,090 ብር ከደሞዛችን ተቀናሽ ይሆናል ማለት ነው። እዚህ ጋር እንደምንመለከት እንግዲህ መጨረሻ ላይ ለምንድነው አንዳንድ ሰዎች እንደውም ብዙ እኔ የተቀጠርኩት 10,000 12,000 20,000 ይላል ምናምን ግን የሚደርሰኝ 25,000 ተቀጥሮ ለምሳሌ 19 ሊደርሳችሁ ይችላል። ስለዚህ እንደዛ የሚመጣው በዚህ ምክንያት ነው ማለት ነው።
እና ግሮስ የተቀጠርንበት ወይም ደግሞ ያልተጣራ ክፍያ አለ። ስንቀጥር የተነገረን ሊኖር ይችላል። እሱ ከእሱ ላይ ሲቀነስ 3090 ብር። ይህ 3090 ብር ምንድነው? ይቅርታ 3090 ብሩ ደግሞ ምንድነው? ዲዳክት ቅድም ያየነው ነው ማለት ነው። ስለዚህ ይሄንን ስንቀንስ ይህ ሰውዬ በወሩ መጨረሻ ላይ 3910 ብር ደሞዙ ሆኖ ይከፈለዋል ማለት ነው። ስለዚህ በዚህ መንገድ አይታችሁ እዚህ ጋር በተለይ ይሄኛው ዋናው አዲስ ገቢ ግብር አዋጁ ይሄ ይጠቅማችኋል። በዚህ መሰረት ካያችሁ ደሞዛችሁን መስራት ማስላት ትችላላችሁ። እና ሌላው ግን ሌላ ከግብርና ከጡረታ ውጭ የማይቆርጥባቸው ሰዎች ጡረታ ሁልጊዜም 7% ነው። ስለዚህ በዛ መንገድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ለነበረን ቆይታ በጣም አመሰግናለሁ። ሰላም ቆዩ። እና ሰብስክራይብ ማድረጋችሁንም አትርሱ። ላይክ ኮሜንትም ጻፉልኝ ከስር ያላችሁን። በቀጣይ ደግሞ ይሄ ቢሰራልን የምትሉትም ነገር ካለ ከየትም ፈልጌ እሰራዋለሁ ማለት ነው። ስለዚህ በዛ መንገድ እንሄዳለን። ሰፖርት እያደረጋችሁ ሰብስክራይብ ማድረግ ሼር እያደረጋችሁ ለጓደኞቻችሁ ለሁሉም ማየት ያለባቸው የሚጠቅማቸውን ነገር እንድታሳዩዋቸው። አመሰግናለሁ።